የአርበኛ ዘመነ ካሴ ልጆች ከአርበኛ ሀብቴ ወልዴ ጀግኖች ጋር በመጣመር ታሪክ መስራታቸው ተሰምቷል። ውጊያው ትናንት አመሻሹን ጀምሮ እስከ ዛሬ ረፋድ ድረስ የቀጠለ ሲሆን በዚህ ትንቅንቅ ፋኖ ግዙፍ የተባሉ ምሽጎችን በመሰባበር በድል ግስጋሴው ቀጥሏል የተባለው መረጃውን በዝርዝር ይዘነዋል። በወሎ ቀጠና ከሰሞኑ የአማራ ፋኖ የብልጽግና ካድሬዎችን ኢላማ ያደረገም የአርፒጂ ጥቃት ማድረሱና በርካቶችን መደምሰሱን ተከትሎ ያገዛዙ ጦር በቆቦ ከተማና በዙሪያው የከባድ መሳሪያ ድብደባ መጀመሩን ምንጮች ገልጸዋል። በዚህ ድብደባ ቤታቸው አርፎ የተቀመጡ ንጹሃኖች መጎዳታቸው ሲነገር በከተማዋ እጅግ ከባድ የተባለው ውጥረት መንገሱና አብዛኛው የከተማ ነዋሪም ቤቱን ጥሎ እየሸሸ እንደሚገኝ ተገልጿል። በስፋት የምንመለከተው ሌላኛው መረጃችን ነው። በሌላ በኩል የደጋው መብረቅ ኮራዶች በጥምረት ጋሸና ከተማ በመግባት ያገዙን ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ታላቅ ድል መጎናጸፋቸው ሰምቷል። በዝርዝር እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ ዕዝና ቴዎድሮስ ዕዝ በጋራ ባደረጉት አውደ ውጊያም ድል መቀዳጀታቸው ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 11ኛ መንትዮች ክፍለ ጦር ትናንት ታኅሳስ 5 ቀን 2018 ዓ.ም በሻለቃ ገድፋው ይዘንገውና በሻለቃ ዳንኤል እየተመራ በደቡብ ጎንደር ዞን ደራ ወረዳ ባረገቢያና አካባቢው ከበላይ ዘለቀ ዕዝ ሜጀር ጄኔራል ባንታ አባተ ኮር ጋር በጥምረት ያገዛዙን ወንበር አስጠባቂ ኃይል ከጥቃት በመቅጣት ከባድ ሰብአዊና ቁሳዊ ኪሳራ ማድረስ መቻላቸውንም አስታውቀዋል። ውጊያው በተለይም የአርበኛ ሀብቴ ወልዴና የአርበኛ ዘመነ ካሴ ልጆች በታላቅ ወንድማዊ ፍቅርና አንድነት የተፋለሙ ሲሆን ያገዛዙ ጦር በአንጻሩ በከፍተኛ ድንጋጤ ውስጥ ነው ውጤት ለማምጣት ቢታተርም ያሰበው ሳይሳካ መቅረቱን የተገለጸው። ውጊያው ዛሬም ቀጥሎ እየተካሄደ ስለሆነ ስለደረሰው አጠቃላይ ኪሳራ ግን ለጊዜው በውል ማወቅ አልተቻለም። በሌላ በኩል የደጋው መብረቅ ኮራዶች በጥምረት ጋሸና ከተማ በመግባት ያገዙን ቁልፍ ወታደራዊ ቦታዎች ላይ ጥቃት በመፈጸም ድል መጎናጸፋቸውን አስታውቋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋው መብረቅ ኮር አንሻ ሰይድ ክፍለ ጦርና ቀኛዝማች ተበጀው ወርቁ ክፍለ ጦር ቃኞች ባደረጉት የጋራ ኦፕሬሽን በጋሸና ከተማ ፖሊስ ጣቢያና ነዳጅ ማደያ ድረስ ዘልቀው በመግባት በርካታ ያገዙ ሰራዊት ሙትና ቁስለኛ በማድረግ ታላቅ ድል ተጎናጽፈዋል ሲል የፋኖ አዛዡ ገልጿል። ትናንት ታኅሳስ 5 ቀን 2018 ዓ.ም ከሰዓት በኋላ በተደረገ የማጥቃት ኦፕሬሽን ሙሉ በሙሉ ውጤታማ በሆነ መልኩ ፋኖቹ ጋሸና መሃል ከተማ ድረስ ዘልቀው በመግባት ከተማ ፖሊስ ጣቢያና ነዳጅ ማደያ አካባቢ ተሰብስቦ በነበረ ያገዙ ሰራዊት ላይ ከባድ ጥቃት በመፈጸም ዙፋን ጠባቂ ሰራዊቱና ካድሬዎችን ሙትና ቁስለኛ በማድረግ ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብዱ መፈጸማቸውም ታውቋል። በዚህ ጥቃት ከባድ ጉዳትን ያስተናገደው ያገዛዙ ጦር ትናንት አመሻሹን ጋሸና ላይ የሚገኙ አምቡላንሶች የብልጽግና ወታደርና አስክሬንና ቁስለኛ በማጋዝ ወደ አቅራቢያ ሆስፒታል ሲያስገቡ ማየታቸውን የገለጹት የመረጃው ምንጮች ያገዙ ሰራዊት በከባድ መሳሪያ የታጀበ ተኩስን የከፈተ ቢሆንም ቅሉ በነበልባሎቹ ቃኝ ሻለቃዎች የጠላትን ሰራዊት ወደ መብራት ኃይል እንዲያፈገፍግ አስገድደውታልም ተብሏል። በርካታ ጉዳት የደረሰበት ያገዙ ሰራዊት መድፍና ዙ 23 በግድየለሽነት እያስወነጨፈም የተለመደ ንጹሃንን የመበቀል ተግባሩን ሲፈጽም መሆኑንም በአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ ያገዙ ወታደሮች በቆቦ ከተማ በአንድ ህንጻ ጣሪያ ላይ ሆነው በተኮሱት የቡድን መሳሪያ ዮሐንስ አራጋው የተባለ ታዳጊ ወጣት መገደሉ ተሰምቷል። የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ ውስጥ ያገዙ ወታደሮች በንጹሃኖች ላይ የሚፈጽሙት ግፍና በደል ከቀን ወደ ቀን እየተባሰ መጥቷል። ወታደሮቹ በከተማ በሚገኙ ህንጻ ጣሪያዎች ላይ ዲሽቃ፣ ብሬንና ስናይፐር አጥምደው የዘፈቀደ ተኩስ በመክፈት ንጹሃኖቹን እየገደሉ መሆኑን ሚዲያችንም ለማወቅ ችሏል። ታኅሳስ 2 ቀን 2018 ዓ.ም ለታኅሳስ 3 2018 ዓ.ም አጥባር በከተማ በሚገኙ ሁለት ወታደራዊ ካምፖች ላይ የላውንቸር ጥቃት በፋኖ መፈጸሙ የሚታወስ ሲሆን በዚህም በወታደራዊ ካምፕ ውስጥ የነበሩት የከተማ ከንቲባ አቶ ኃይላብን ጨምሮ በርካታ ካድሬዎችና ወታደሮች ከቀላል እስከ ከባድ ጉዳት ሲያጋጥማቸው 4 ወታደሮች ደግሞ ወዲያውኑ ህይወታቸው ማለፉን ሚዲያችን ሚኒሊክ ዕዝና የከተማ ነዋሪዎችን ዋቢ በማድረግ መዘገቡም አይዘነጋም። ካድሬዎቹ የፋኖን ጥቃት በመፍራት በመኖሪያ ቤታቸው ማደር ያቆሙ ሲሆን ጥበቃ የተደረገላቸው ውሎና አዳራቸው በየወታደራዊ ካምፑ ከሆነ ዓመታትንም አስቆጥረዋል። በወታደራዊ ካምፖች ላይ በተፈጸመው ጥቃት ከንቲባ አቶ ኃይላብ የአርፒጂ ቅንቡላው ያረፈበት ፍርስራሽ ከመታው ውጭም ሌላ ጉዳት አላጋጠመውም የተባለ ሲሆን ቀሪዎቹ ግን የቅንቡላው ፍንጥርጣሪ ቆራርጦ ጥሏቸዋልም ተብሏል። በሁለቱ ወታደራዊ ካምፖች ላይ የተፈጸመውን አርፒጂ ወይም ላውንቸር ጥቃት ተከትሎ በከተማ በሚገኙ ህንጻ ጣሪያዎች ላይ የተጠመዱ የቡድን መሳሪያዎች እስከ ንጋት ድረስ የከተማ ነዋሪዎች ሲደበድቡ ማርፈዳቸውም ታውቋል። ወታደሮቹ ከህንጻው ጣሪያ ላይ ሆነው አውቶማቲክ በመክፈት መኖሪያ ቤቶችን ሲደበድቡ ነበር ያሉት አንድ የከተማ ነዋሪ፣ በዚህም ወታደሮቹ አጥቢያ ሌሊቱን
በከፈቱ የዘፈቀደ ተኩስ ዮሐንስ አራጋው የተባለም በሀያዎቹ ዕድሜ መጀመሪያ ላይ የሚገኝ ታዳጊ ወጣት በመኖሪያ ቤቱ በተኛበት በመስኮት ሰብሮ በገባም የቡድን መሳሪያ ጥይት ተመቶ ሕይወቱ ማለፉን በቀጠናው የተንቀሳቀሰ ዘገባዎችን የሚሰራው መረብ ሚዲያም ዘግቧል። ወጣቱ የተገደለው በከተማዋ ሰናይ ተብሎ በሚጠራው ህንጻ ጣሪያ ላይ ያገዙ ወታደሮች ባጠመዱት የቡድን መሳሪያ መሆኑም ተረጋግጧል። መሳሪያው ተጠምዶ ሲተኮስበት የነበረው ሰናይ ህንጻና ታዳጊ ወጣቱን የገደለው ጥይት ሰብሮ የገባበት መስኮት ትይዩ ነው የሚሉት መረብ ሚዲያ ያነጋግራቸው የከተማዋ ነዋሪዎችም በዚህም ልጁ የተገደለው ሰናይ ህንጻ ላይ በተጠመደው የቡድን መሳሪያ መሆኑን ለማረጋገጥ ችለናል ብለዋል። ምስክርነታቸውን የሰጡ ሌላኛው ነዋሪ ደግሞ የፋኖ አባላቱ በሁለቱ ወታደራዊ ካምፖች ላይ የአርፒጂ ጥቃት ከፈጸሙ በኋላ ወዲያውኑ አካባቢውን ለቀው ሂዷል። ይህ የሆነው እኩለ ሌሊት 6 ሰዓት ገደማ ላይ ነው። ነገር ግን ያገዙ ወታደሮች በየህንጻው ጣሪያ ላይ ባጠመዱት መሳሪያ እስከ ንጋት ድረስ የውር ድንብራቸውን በመተኮስ መኖሪያ ቤቶቻችንን ሲደበድቡ አድረዋል ሲሉም ቃል በቃል ተናግረዋል። ታህሳስ 2 ቀን 2018 ዓ.ም ለታህሳስ 3 2018 ዓ.ም ሌሊት 9 ሰዓት ገደማ ላይ በመስኮት በኩል ሰብሮ የገባ በተባለ ጥይት ተመቶ ህይወቱ ያለፈው የ20 ዓመቱ ዮሐንስ አራጋው የ12ኛ ክፍል ተማሪ እንደነበርም ተጠቅሷል። ወታደሮቹ በከተማዋ ከሰናይ ህንጻ ጣሪያ ላይ በተጨማሪም አረፋይኔ ህንጻ፣ ንግድ ባንክ ሆርማት ቅርንጫፍ የሚገኝበት ህንጻ፣ የከንቲባ ጽሕፈት ቤት ህንጻ፣ አየሁ ወይም ዳውንታውን ህንጻ፣ የወረዳው ካድሬዎች የሚያርዱበት ዳዊት አረጋ ህንጻ፣ ፎቶ አለኝታ ህንጻ ወይም ከይትባረክ ቁርጥ ቤት ፊት ለፊት እንዲሁም የሌሎች ህንጻ ጣሪያዎች ላይ ዲሽቃ፣ ብሬና ስናይፐር እንዲሁም ሌሎች መሳሪያዎችን በማጥመድ በሚከፍቱት ድንገተኛ ተኩስ የከተማዋ ነዋሪዎች የተገደሉና ለከባድ የአካል ጉዳት እየተዳረጉ መሆኑንም ተመላክቷል። በሌላ በኩል ዋሲል ክፍለ-ጦር ደቡብ ወሎ ዞን ወረኢሉ ወረዳ ውስጥ ጠላትን ክፉኛ በመምታት ድል መጎናጸፉን አስታውቋል። በትናንትናው ዕለት ማለትም ህዳር 5 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ቀኑ 10 ሰዓት ከ30 በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚሊክዝ ንጉስ ሚካኤል አልኮር ዋሲል ክፍለ-ጦር 3ኛ ንስር ሻለቃ ድል ማስመዝገቧ ታውቋል። በአርበኛ እንድሪስ ኢማም የሚመራውና በወረኢሉ ለጌዳ እንዲሁም ጃማ ወረዳዎች ውስጥ የሚንቀሳቀሰው የዋሲል ክፍለ-ጦር ክንፍ የሆነው 3ኛ ንስር ሻለቃ ፋኖችም ወረኢሉ ወረዳ ውስጥ ክሬ በሚባል አካባቢ የሰሜን ምስራቅ 801ኛ ኩር ወታደሮች የሰነዘሩትን ጥቃት በመቀልበስ በመልሶ ማጥቃት 14 የሚሆኑ ወታደሮችን መምታት የቻሉ ሲሆን 6 ወታደሮች ወዲያውኑ ሲሞቱ ቀሪዎቹ ለሕክምና ወደ ጤና ተቋም ተጭነው ተወስደዋል የተባለው ጠላት አስከሬና ቁስለኛ ጭኖ ወደ ወረኢሉ ከተማ ሲፈረጥጥም በከባድ መሳሪያ የደረሰ ሰብል አቃጥሏል ሲሉ የገለጹት የመረጃው ምንጮች ከዚህ ውጪ በፋኖች በኩል የደረሰ ምንም አይነት ጉዳት የለም ብለዋል። በየጊዜው ከየቦታው ኃይል በማሰባሰብ ወደ ዋሲል ክፍለ ጦር የጦር ሰፈር በመግባት የክፍለ ጦሩን ሰራዊት ለመደምሰስ፣ ለማቁሰል፣ ለመማረክና ለመበተን ሙከራ ያደረገው ያገዙ ኃይል በየሄደበት ያላሰበው ሽንፈት እየገጠመው በርካታ አባላቱንም እየገበረ እየተመለሰ መሆኑም ተመላክቷል። ከትናንት ውጊያ ባሻገር ባለፉት ቀናት ዋሲል ክፍለ ጦር በሰራቸው ኦፕሬሽኖች በቀይ አፈር፣ በሽላፋፍ፣ በዘርቃሚ፣ አቦልድና እዝግባ ቀጠናዎች ያገዙ ኃይል ላይ መጠነ ሰፊ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል ሲል በአፋብኃ ምስራቅ አማራ ቀጠና ሚሊክዝ ህዝብ ግንኙነት ገልጿል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩ።